ሰላም እንዴት ናችሁ? በያላችሁበት የከበረ ሰላምታ ይድረሳችሁ። This is Tan English and welcome back again. Today በሌላ ቪዲዮ ተመልሻለሁ። will የሚል ቃል ላይ ያመጣሁላችሁ ማለት ነው። Before we dive into the lesson, if you haven't yet subscribed to my channel, come on guys, go ahead and subscribe to my channel. ማስታወሻ መያዝ አይረሳ። እንደዚሁ ደግሞ ቻናል ሰብስክራይብ አድርጉ። Let's go. የዊልን አጠቃቀም ነው ማሳያችሁ ማለት ነው። የዊልን አጠቃቀም ምን ማለት ነው? ዊልን መቼ ነው የምንጠቀመው ካለን ወደፊት የምናደርገውን ነገር፣ ወደፊት የምሆነውን ነገር፣ ወደፊት የሚኖረኝን ነገር ሳውራ ዊልን እንጠቀማለሁ ማለት ነው። ምን ማለት ነው? ሲምፕል ፊውቸር ቴንስ ይሆናል ማለት ነው። ቴንሱን ካየነው ሲምፕል ፊውቸር ቴንስ ነው የሚሆነው ማለት ነው። ስለዚህ ሁልጊዜ እንደምለው ሶስት አይነት አረፍተ ነገር አለ። ፖዚቲቭ፣ ኔጌቲቭ፣ ኮስሽን ማለት ነው። እሱም በደንብ አድርጌ ያሳያችኋለሁ። እሺ እንግዲህ ሲምፕል ፊውቸር ቴንስ አለያም ወደፊት የማደርገውን ነገር፣ ወደፊት የምሆነውን ነገር፣ እንደዚሁም ደግሞ ወደፊት የሚኖረኝን ነገር ሳወራ የራሱ ስትራክቸር አለው። ምንድነው ስትራክቸሩ? ሰብጀክት ዊል ቨርብ ዋን አስገባለሁ ማለት ነው። ሰብጀክት ዊል ቨርብ ዋን። ሰብጀክት ምንድነው? ሺ፣ ሂ፣ ኢት፣ አይ፣ ዩ፣ ዊ፣ ዴይ። ከዛ ዊል፣ ከዛ ደግሞ የማደርገውን የሚኖረኝን ወይም ደግሞ የምሆነውን ነገር አስገባለሁ ማለት ነው። ግድ ስለዚህ እኔ በሰብጀክት አይ ብቻ ላሳያችሁ። ለምሳሌ አይ ዊል ሃቭ አ ሃውስ ይላል። አይ ዊል ሃቭ አ ሃውስ ምን ማለት ነው? ቤት ይኖረኛል፣ ቤት ይኖረኛል እያልኩኝ ነው። አይ ዊል ቢ ሪች ሀብታም እሆናለሁ። አይ ዊል ቢ ሪች፣ አይ ዊል ቢ ሪች። አይ ዊል ጊቭ ዩ እሰጥሃለሁ፣ እሰጥሻለሁ፣ እሰጣችኋለሁ። አይ ዊል ጊቭ ዩ። አይ ዊል ቴል ዩ እነግርሃለሁ። አይ ዊል ቴል ዩ። አይ ዊል ሾው him አሳየዋለሁ። I will show him. I will go there. I will go there እዛ ሄዳለሁ እያልኩኝ ነው። I will come tomorrow ነገ እመጣለሁ። I will come tomorrow ይሄኛው ምን ይባላል? ፖዚቲቭ ሴንተንስ ይባላል ማለት ነው። ስለዚህ ምን አደርጋለሁ? ይሄኛውን ራሱ ኔጌቲቭ ማለት ኔጌቲቭ ሳደርግ ምንድነው የማደርገው? will not ማለት will ላይ ኖት መጨመር ብቻ ወይም ሳሳጥረው will noትን won't አደርገዋለሁ። won't ናይስ። ስለዚህ ቅድም ፖዚቲቭ አድርጌ የሰራሁትን ኔጌቲቭ አድርገው። I will not have a house ቤት አይኖረኝም። I will not have a house. I will not be rich. I won't be rich. I won't be rich ሀብታም እኮ አልሆነም። I won't be rich. I will not give you አልሰጥህም። I will not give you or I won't give you. I will not tell you አልነግርህም። I won't tell you. I will not show him አላሳየውም። I won't show him. I will not go there እዛ አልሄድም። I will not go there. I won't come tomorrow. I won't come tomorrow ማለት ነው ነገ አልመጣም እያልኩኝ ነው ማለት ነው። ይሄኛው ደግሞ ኔጌቲቭ ሴንተንስ ይባላል ማለት ነው። ኔጌቲቭ ሴንተንስ። ከዛ ምንድን ነው የሚቀረው? የመጨረሻው ኮስችን ማለት። ኮስችን ሳደርግ ምንድን ነው የማደርገው? ዊልን ከፊት አመጣና ከዛ ሰብጀክት ማለት ዊልን ከፊት አመጣለሁ። ሰብጀክት ከዛ እንዳለ ቨርቧን ወስዳለሁ ማለት ነው። ኦልራይት። ስለዚህ እስኪ እናንተ ጠይቁኝ። እናንተ ስትጠይቁኝ ቅድም እዛ ከላይ ያነሳኋቸው ነገሮች እናንተ እኔን ጠይቁኝ እስኪ። ለምሳሌ ቤት ይኖርሃል በሉ። will you have a house? will you have a house? ቤት ይኖርሃል ስትሉኝ will you have a house ትሉኛላችሁ። will you be rich? will you be rich ሀብታም ትሆናለህ? will you be rich? will you give us ሰጠናለህ? will you give us? will you give us? will you tell us ለኛ ትነግረናለህ? will you tell us? will you show us ታሳየናለህ? will you show us? next will you go there ትሄዳለህ? will you go there? the last ትመጣለህ? will you come? will you come tomorrow ነገ ትመጣለህ? will you come tomorrow ትላላችሁ ማለት ነው። ስለዚህ ዊል በጣም 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 እጅግ አስፈላጊ ቃል ነች። ተጠቀሙባት። ደጋግማችሁ ፕራክቲስ አድርጉት ማለት ነው። ቀጣይ በሌላ ምርጥ ቪዲዮ መለሳለሁ። እንደዚሁም እንግሊዝኛ ቋንቋ በአካል መማር ከፈለጋችሁ አድራሻችን ጎንደር ኮሌጅ ፖሊቴክኒክ ኮሌጅ ግቢ ውስጥ እንገኛለን። በእነዚህ ስልኮች ደውሉ ትችላላችሁ። ቀጣይ በአዲስ ቪዲዮ መለሳለሁ። እስከዛ ቸር ያቆየን።